በጴንጤው ምክንያት ጴንጤው ሚመር ምክንያት ጌታን እንዴት እንዳገኘው ልንገራችሁ። ሰው ጴንጤ ሆኖ ሚመር ሆኖ ሰው ጌታን ያስቀብላል? what አቤል ሙሉጌታ እንደምታዩት ከዘፈን ወደ መዝሙር መጥቻለሁ እያለ ነው። ማለትም ድሮም ጴንጤ ነው፣ ከጴንጤ ወደ ጴንጤ ነው የመጣው። ከዚህ መንደር እንደው ይሄንን ልጅ በርበሬ የሚያስነልኝ ይጣ በጴንጤው ምክንያት ጴንጤው ሚመር ምክንያት ጌታን እንዴት እንዳገኘው ልንገራችሁ። what wait a minute who are you አገር መስከረ ሰው ጌታን ተቀበሉ። ጴንጤውም ገብቼ ቴክስት አደረኩለት። በቃ እርዳኝ ያለውበት እንደዚህ ነውና እርዳኝ፣ በቃ እግዚአብሔርን ነው ማግኘት ፈልገው ምንም አልፈልግም አልኩ እና እግዚአብሔርን ነው የምላችሁ ከአንዳንድ ነው በቃ ይመለሰልኝ ጌታ በቃ መለሰልኝ እና እንዴት እንደሚነበብ እንዴት እንደሚደረግ በቃ ሙሉ ነገር አስተማረኝ፣ ነገረኝ። በህይወቴ ስላየሁት ኢየሱስ ክርስቶስን መከተል ዛሬም ለሚያዳምጡ ቅዱሳን መላው አድማጭ እና ተመልካች አስረግጬ የምናገረው ነገር ሌላ ምንም ሳይጨመርበት ሳይቀባባ የሆነ ነገር ሳይደረብበት ራሱን ኢየሱስ ክርስቶስን መከተል ብቻውን ያዋጣል። መልእክቴ ሰው ጴንጤ ሆኖ ሚመር ሆኖ ሰው ጌታን ያስቀብላል? what ምን ሆናችሁ እናንተ? ኤው ጴንጤ ከቀለደ ራሱ ቀልዱ ወደ ኢየሱስ ነው ይመራል። ጴንጤው ማለት ነው። ባለፈው ምስክርነቱን ቪዲዮ ዳውንሎድ አሉን ብሎኝ ነው። ጌታን የተቀበለ ሰው አለ እናንተ በሚን yes it is you're right it's fact yes በጴንጤው ጌታን የተቀበለ ሰው አለ። ሰው ደስ ቢለውም ባይለውም ቢወዳችሁም ቢጣላችሁም ቢያከብራችሁም ቢያዋርዳችሁም መልእክታችሁን እንዳትቀይሩ። ስበኩ፣ ራሳችሁን ግለጡ። መልእክተኞች ናችሁ። በጣም ብዙ የስድብ ውርጅብኝ ሊወርድባችሁ ይችላል። እኔ ተሳደቡ አላልኩም፣ ስበኩ ነው ያልኩት። እናንተ ስበኩና ተሳደቡ እስቲ አይደል? አንደኛ ጴጥሮስ ምዕራፍ 5 ላይ ምንድነው ጴጥሮስ ስለ ጌታ ስለ ኢየሱስ ክርስቶስ ስም ስትነቀፉ ስትሰደቡ ደስ ይበላችሁ፣ በዚያን ቀን የክብር መንፈስ በእናንተ ላይ ያርፋልና። ከእስር ቤት ትድናለህ አይደለም ያለው፣ ከመገረፍ ታመልጣለህ አይደለም ያለው። የክብር መንፈስ ጾም ጸሎት ገብተህ የማታገኘውን ስለ ኢየሱስ ተናግረህ መከራ ስትቀበል ይፈሳል ላይ ላይ። አቤል ሙሉጌታ እንደምታዩት ከዘፈን ወደ መዝሙር መጥቻለሁ እያለ ነው። ማለትም ድሮም ጴንጤ ነው፣ ከጴንጤ ወደ ጴንጤ ነው የመጣው። ከዚህ መንደር እንደው ይሄንን ልጅ በርበሬ የሚያስነልኝ ይጣ ኦርቶዶክስ አልነበረም። እስኪ ማርያም በስመ አብ አንተ ዘፋኝም ሆኖ ጴንጤ ነው። ለነገሩ ድሮም ከማጂም ጋር መነጋገር መደናቆር። በዚህ አጋጣሚ ግን ከዘፈን ወደ መዝሙር ሳይሆን የመጣው ከዘፈን ወደ ዘፈን መምጣቱን አይዞሽ ገለቴ አይዞሽ በቃ ምን እናድርግ፣ በቃ ምንም ማድረግ አይቻልም። ሕይወት ስትከፋ ሜልኮን በአምላኬ ፊት ሳሸበሽብ ውርደት መስሏት ክብሬን መጣዬ በእሱ አይደሎይ በሕይወት መኖሬ ሰማይን ለሠራ ምድርን ለዘረጋ ላለና ለሚኖር አልፋና ኦሜጋ ከዚህ በላይ ገና ገና ከዚህ በላይ ገና ገና አባቴ ነው ወደዋለሁ ሕይወቴ ነው። አይደለም የታሰርኩና አሰርኳ በኢየሱስ ክርስቶስ የታሰርኩ አይደለም እየተማታህ እኮ አይደለም በጌታ በኢየሱስ ክርስቶስ እየተማታህ አይደለም። እና ቆይ አዳምጠኛ
ቅዱስ ኤልሻዳይ አዶናይ ያሁን የክርስቶስ ጸባኦት አማኑኤል በናዝሬቱ በጌታ በኢየሱስ ክርስቶስ ቆይ እንዴ ጴንጤ ያደርጋል እንዴ? ምን አውቃለሁ ጴንጤ ያደርጋል ይሄን ለምን በግድ እኔ ያደረኩላ። አሁን ምንድነው? ቆይ አንተ ትንሽ ጠጋ አትልም እንዴ? ምንድነው? የጌታ መንፈስ እንዲኖርባት ፈልግም ወዴት ይጠጋ ከኔ ካንተ ያልተቀበልነው ያልሰጠህን ምን አለ? ሁሉም ተረስቶ ዛሬ በቤታችን ከፍ አለ። ኢየሱስ ኢየሱስ ማስተዋል ሞላን በማስተዋል ኢየሱስ ኢየሱስ ማስተዋል ሞላን በማስተዋል ሐሳዊ መምህራን ነቢያቶች በዙ ተናገረኝ ባዮች በገንዘብ የተገዙ ለታመመው መስኪን እንግዳ ማረፊያ በሽታው ሳያንሰው በጸሎት ሰበብ ዝርፊያ ደም ተረቶ ገንዘብ ገነነ አንተን ያወቀ ሰው ክፉ ሆነ ደዋይ ሚያፈቅር ትውልድ ተነሳ ያረክለትን ምረት የረሳ ሶሱ ለታይታ ለንግድ ቀረበ በአዳኙ ስም ገንዘብ ተሰበሰበ ገበያው ደርቶ በወንጌል ሰበብ ስንቱን ታዘብነው አወይ ጉዳጀብ በሰጠው ጸጋ የሆነ ነጋዴ በፍርድ ቀን የሚል ነው ወይኔ ጉዴ መምጣቱ አይቀርም የእረኞች አለቃ ስለ በጎቹ የሚራራ ጠንቃቃ አትመጣም ወይ